ሙስሊሞች ከሮማውያን ጋር ያደረጉት ትልቁ ጦርነት ከራሳቸው በቁጥር እጥፍ ድርብ የሆነን ጦር ተጋፈጡ። በጦርነት ታሪክ ውስጥ ካዩት ታላላቅ ወታደራዊ ስልቶች አንዱ የታየበት ለሮማውያን ወይም ለቤዛንታውያን ኢምፓየር ውድቀት መጀመሪያው የሆነው የየርሙክ ገድል፣ የሮማን ኢምፓየር መሰበር በዛሬው ቪዲዮ እናስመለክታችኋለን። ነገር ግን ከመጀመራችሁ በፊት ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ እንድትጀምሩ ስንል እንጠይቃለን። የነብዩ ሰለላሁ ዐለይሂ ወሰለም ህልፈትን ተከትሎ የእስላማዊ ግዛት መስፋፋት በኢራቅ በኩል ተጀመረ። እርሷም የፋርስን ኢምፓየር ማዕከል ነበረች። በመቀጠልም ሙስሊሞች በሻም ወይም በሶሪያ ወደሚገኘው የባዛንታይን ግዛት መጓዝ ጀመሩ። እዚያም ገሳሲናዎችን ማሸነፍና የበስራን ከተማ መክፈት ወይም መቆጣጠር ቻሉ። በመቀጠልም ሙስሊሞች በአልጀደይን ጦርነት ደማስቆን ከፈቱ። በደማስቆ ከበባ ወቅት አቡበክር ሲዲቅ ረዲየላሁ ዐንሁ አረፉ። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ኺላፋነትን ተረከቡ። ኻሊድ ኢብኑ አልወሊድ ከአመራርነት አንስተው አቡ ዑበይዳ ኢብኑ አልጀራህን የጦር አዛዥ አድርገው ሾሙ። በመቀጠልም የሂምስን ከተማ ከፈቱ። ከዚያም ባዕለበክ ሙስሊሞች ካስመዘገቧቸው ድሎች በኋላ ሮማውያን የሙስሊሞች መስፋፋት በእነርሱ ላይ ያለውን አደጋ ተረዱ። የኢስላማዊ መስፋፋት ከዚህ በላይ ከመቀጠሉ በፊት እነርሱን ማስወገድ አስፈላጊ መሆኑን አመኑ። በዚያን ጊዜ የሮማው ንጉስ ሄራክሊየስ ሙስሊሞችን ለአንዴና ለመጨረሻ ጊዜ ለማጥፋት በ636 ዓመተ ልደት ወይም 15ኛው ዓመተ ሂጅራ ላይ ኃይሉን ሁሉ መሰብሰብ ጀመረ። ይህ በሙስሊሞችና በሮማውያን መካከል የሚደረግ ወሳኝ ጦርነት እንዲሆን ታቀደ። የሮማውያን ስብስብ በሻም ምድር ሰሜን በኩል በአንጾኪያ አካባቢ መጉረፍ ጀመረ። የሮማው ጦር በመሃን የቤዛንታይን ጦር ጠቅላላ አዛዥ ስር ብዙ ብሔረሰቦችን ያቀፈ ነበር። ሄራክሊየስ ጦርነቱን ከአንጾኪያ ሆኖ ይከታተላል። የቤዛንታይን ጦር ቁጥር 240,000 ሲደርስ ለሙስሊሞች የቁጥራቸው ግዝፈት ወሬ ደረሳቸው። አቡ ዑበይዳ ኢብኑ አልጀራህ ስለ ሮማውያን እንቅስቃሴ ሁሉ ቀድሞ አወቀ። ምክክር ከተደረገ በኋላ ሙስሊሞቹ በሻም ጠርዝ ላይ ወደሚገኘው የየርሙክ ሜዳ ላይ ለማፈግፈግ ወሰኑ። ይህም ጠንካራ የመከላከያ ነጥብ ስለሆነ ነው። ሙስሊሞች ከሂምስ ሰዎች ወይም ከገሳሲናዎች ክህደት እንዳያጋጥማቸው ተጠነቀቁ። ሙስሊሞች ለጦርነቱ ዝግጅት ሲያደርጉ መጀመሪያ በአላህ ላይ ተመኩ። በመቀጠልም በቁሳቁስና በቁጥር ያለውን ልዩነት ለማካካስ ወታደራዊ ስልቶችንና ዝግጅቶችን ተጠቀሙ። የሙስሊሞች ቁጥር ከ36,000 እስከ 40,000 ተዋጊዎች ነበር። ጦሩም ጥንታዊውን ባህላዊ አደረጃጀት ያዘ። መሃለኛው ጦር በአቡ ዑበይዳ ኢብኑ አልጀራህ ስር፣ ግራ ክንፉ በየዚድ ኢብኑ አቢ ሱፊያን ስር፣ ቀኝ ክንፉ ደግሞ በአምር ኢብኑ አልዓስ ስር ሆነ። ከመካከለኛው ጦር ጀርባ ተንቀሳቃሽ የፈረሰኞች ኃይል በኻሊድ ኢብኑ አልወሊድ ስር የግል አመራር ስር ቆመ። ይህም የጦርነቱን ክስተቶች ለመሰለል፣ የሮማውያንን እንቅስቃሴ ለማጥናት፣ በወሳኝ ሰዓት ጣልቃ ለመግባትና በከባድ ሁኔታ ላይ ያሉ ግንባሮችን ለመርዳት የታሰበ ነበር። ጦርነቱ ከመጀመሩ በፊት አቡ ዑበይዳ ኢብኑ አልጀራህ የኻሊድን ወታደራዊ ብልሃት በማወቁ ለኻሊድ ኢብኑ አልወሊድ ጠቅላላ አመራሩን በፈቃደኝነት አስረከበ። ነሐሴ 15 ቀን 15ኛው ዓመተ ሂጅራ ላይ ሁለቱ ጦሮች በየርሙክ ምድር ተገናኙ። ንጋት ላይ ሁለቱ ጦሮች ለውጊያ ተሰለፉ። በመካከላቸው ከ1 ማይል ያነሰ ርቀት ብቻ ነበር። ቤዛንታይኖች እንደ ጥንቱ ጦርነት ልማድ ምርጥ ተዋጊዎቻቸውን ለግል ፍልሚያዎች መላክ ጀመሩ። የሮማ አዛዦች ሙስሊሞቹ ስለ ፍልሚያ እውቀት የሌላቸው መስሏቸው ነበር። ነገር ግን ሜዳው ያሳየው ተቃራኒውን ነበር። ቀትር ከመሆኑ በፊት ብዙ የሮም ተዋጊዎች ተገደሉ። መሃን የሙስሊሙን ጦር ጥንካሬና ድክመት ለማጥናትና በሰልፋቸው ውስጥ ክፍተት ለመፈለግ ሲል ሲሶውን ወይም 1/3ኛውን ጦር ብቻ እንዲያጠቃ አዘዘ። ሙስሊሞች ወደ እነርሱ በመጠጋት ተጋጠሟቸው። ነገር ግን የሮማውያን ውጊያ መካከለኛ ነበር። የውጊያ ወኔያቸው ተገድቦም ነበር። ውጊያው በአንዳንድ ቦታዎች ካልሆነ በቀር በጣም ጠንካራ አልነበረም። መሃን ወታደሮቹን በድጋሚ አልረዳቸውም። ጨለማ ሲወድቅ እያንዳንዱ ጦር ወደ ካምፑ ተመለሰ። በሁለተኛው ቀን መሃን ሙስሊሞችን በንጋት ሶላት ወቅት በድንገት ለማጥቃት አቀደ። ጦሩን በመሃል በኩል የሚያጠቃ በማስመሰል ትልቁን ኃይል በቀኝና በግራ ክንፍ ላይ ደበቀ። ንጋት ላይ የሮማ ጦር ወደ ሙስሊም ካምፕ ሲጠጋ ኻሊድ ኢብኑ አልወሊድ የጠላትን ድንገተኛ ጥቃት በመስጋት አስቀድሞ ባዘጋጃቸው ጠንካራ የመከላከያ ነጥቦችና ወታደሮች ተገረሙ። ኻሊድ በጦርነት ብልህ የውጊያ ተንኮሎችን የሚያውቅ ነበር። ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩን እርሱ ከአላህ ሰይፎች አንዱ ሰይፍ ነው። ሮማውያን መሃን ያቀደው ድንገተኛ ጥቃት ከሸፈባቸው። በሮማውያንና በሙስሊሞች መካከል ያለው ውጊያ ተጀመረ።
ውጊያውን በጣም ከባድ ነበር። ሮማውያን የእቅዳቸውን ሁለተኛ ክፍል ተግባራዊ ለማድረግ ወሰኑ። ውጊያው በመሃል ላይ እንደሆነ አስመስለው በሙስሊሞች ቀኝና ግራ ክንፍ ላይ ከፍተኛ ጫና ፈጠሩ። ጫናው በጣም ጠንካራ ከመሆኑ የተነሳ በአምር ኢብን አልዓስ የሚመራው የቀኝ ክንፍ ጦር ማፈግፈግ ጀመረ። ኻሊድ ኢብን ወሊድ ከኮረብታ ላይ ሆኖ የቀኝ ክንፉን ማፈግፈግ ተመለከተ። በፈረሰኞች ቡድን በመውረድ የቀኝ ክንፉን ረዳ። ወታደሮቹን በሮማውያን ሰልፍ ውስጥ በተወሰኑ ቦታዎች ላይ በማሰራጨት የሮማውያንን ብዛት ለመቆጣጠርና ክፍተቶችን ለመሙላት ሞከረ። በእርግጥም የሮማውያን ሰልፍ ማፈግፈግ ጀመረ። የቀኝ ክንፉም ወደፊት መግፋት ጀመረ። ነገር ግን በሌላ በኩል በግራ ክንፉ ላይ ጫናው በጣም ጠንካራ ነበር። ወደ ኋላም ማፈግፈግ ጀመሩ። ኻሊድና ቡድኑ በቀኝ ክንፍ ውጊያ ላይ ስለነበሩ በግራ ክንፍ ያሉ ወንድሞቻቸውን ሊረዱ አልቻሉም። የሮማውያን ጫና በግራ ክንፍ ላይ ቀጠለ። እስከ ሴቶች ድንኳን ድረስ አፈገፈጉ። ሴቶቹ በወንዶቻቸውና በሴቶቻቸው ላይ ያላቸውን ቅናትና ወኔ ለመቀስቀስ ወንዶቹን በድንጋይ ወገሯቸው። ይህም የወንዶቹን ተነሳሽነት ቀሰቀሰው። አላህም በውጊያው ላይ አጸናቸው። በሮማውያን ግስጋሴ ፊት መቆም ቻሉ። በቀኝ ክንፍ ያለው ሁኔታ ሲረጋጋ ኻሊድ ኢብን ወሊድ ከቡድኑ ጋር ተመለሰና በግራ ክንፍ ያለውን ሁኔታ አየ። ቡድኑን ለሁለት ከፈለው። የመጀመሪያው በዲራር ኢብን አልአዝወር መሪነት መሃሉን እንዲረዳ፣ ሁለተኛው በእርሱ መሪነት ግራ ክንፉን እንዲረዳ ነበር። ረዳት ኃይሎቹ በአላህ ፍቃድ ግስጋሴውን መመለስ ተሳካላቸው። የቤዛንታይን ሰልፎችም ማፈግፈግ ጀመሩ። ዲራር ኢብን አልአዝወር ዳረጃን የተባለውን ትልቅ የሮማ አዛዥ መግደል ቻለ። የሮማውያን እቅድ ከሸፈ። ወደ ካምፓቸውም ተመለሱ። ከዚህ ብርቱ ውጊያ በኋላ የሙስሊሞች ወኔ ከፍ አለ። ወደ ካምፓቸውም ተመለሱ። በሮማውያን ወታደሮች ልብ ውስጥ ግን የሚሰብር ስሜት ጥለው አልፈዋል። የሶስተኛው ቀን ንጋት ሲመጣ ሁለቱ ጦሮች ተሰለፉ። የታላቁ አዛዥ ዳረጃን መገደል በሮማውያን ወኔ ላይ ተጽዕኖ አሳድሮ ነበር። የሮማውያን ጦር መሪ መሃን ጥቃቱን በሙስሊሙ ቀኝ ክንፍና በመሃለኛው ጦር ቀኝ ክንፍ ላይ ለማድረግ ወሰነ። በሁለተኛው ቀን ውጊያ እነዚህ የሙስሊሙ ጦር ደካማ ነጥቦች እንደሆኑ አስቦ ነበር። የቀኝ ክንፉን ከቀረው ጦር ለመለየት ፈልጎ ነበር። ውጊያው ተጀመረ። ሁለቱም ጦሮች ተጋጠሙ። ሮማውያን በቀኝ ክንፍና በመሃሉ ቀኝ ክንፍ ላይ ያተኮሩ። አምር ኢብን አልዓስ በመጀመሪያ ላይ መጽናት ቢችልም ከሮማውያን በመጣው ከፍተኛ ጫና ምክንያት የፊት መስመሮች ማፈግፈግ ጀመሩ። በአጠገቡ ያለው የመካከለኛው ጦር ክፍልም ማፈግፈግ ጀመረ። የኻሊድ ኢብን ወሊድ የፈረሰኞች ቡድን ወርዶ የቀኝ ክንፉን ረዳ። እስከሚረጋጋና ወደፊት እስከሚመለስ ድረስ አገዛቸው። ጨለማ ሲወድቅ እያንዳንዱ ጦር ወደ ካምፑ ተመለሰ። በአራተኛው ቀን መሃን ጦርነቱን ለመጨረስ ወሰነ። በዚያው እቅድ ላይ ለመቀጠል ወሰነ። የኻሊድ ጣልቃ ገብነት ባይኖር ኖሮ ለድል የቀረበ መስሎን ነበር። ሮማውያን በሙስሊሙ ቀኝ ክንፍ ላይ ጠንካራ ጥቃት ጀመሩ። ቀኝ ክንፉን ወደ ኋላ ፈገፈገ። ኻሊድ በሶስተኛው ቀን ያደረገውን በድጋሚ በማድረግ የቀኝ ክንፉን ሚዛን መለሰ። ኻሊድ የሮማን ጦር በድንገት ለማጥቃት ወሰነ። ፈረሰኞቹን ለሁለት ከፈለ። ግማሹ በመሃል እንዲዋጋ፣ ግማሹ ደግሞ በግራ ክንፍ እንዲዋጋ አደረገ። ምክንያቱም የሮማውያን ትኩረት በቀኝ ክንፉ ላይ ስለነበር ነው። ፈረሰኞቹ ሲያጠቁ የሮማው መካከለኛ ጦር ወደ ኋላ ማፈግፈግ ጀመረ። ኻሊድ ይህንን በመጠቀም በሮማውያን ቀኝ ክንፍ ላይ በመዞር ከፍተኛ ጥፋት አደረሰባቸው። የሮማው ጦር ከፍተኛ ኪሳራ ደረሰበት። መሃን ሁኔታውን ለማዳን ቀስተኛ ተኳሾችን በሙስሊሞች ላይ ቀስት እንዲያዘንቡ አዘዘ። ቀስቶቹ በሙስሊሞች አይን ላይ እንዲያነጣጥሩ አዘዛቸው። በእርግጥም ሙስሊሞች ላይ ከባድ ጉዳት ደረሰ። ቀኑም የአይን መጥፋት ቀን ወይም የተአሚር ቀን ተባለ። የበላይነቱ ወደ ሮማውያን መመለስ ጀመረ። የሙስሊሙ ጦር ከቀስቱና ከውጊያው የተነሳ ደክሞ ነበር። ሙስሊሞቹ ማፈግፈግ ጀመሩ። ሮማውያን ሊያሸንፉ ጥቂት ቀራቸው። የሽንፈት ምልክቶች በሩቅ መታየት ጀመሩ። እዚህ ጋር ነበር ጀግናው ፈረሰኛ ኢክሪማ ኢብን አቢ ጀህል ሁኔታውን ለማዳን የወሰነው። በሙስሊሞቹ መካከል እንዲህ ብሎ ጮኸ፣ ለሞት ቃል ኪዳን የሚገባኝ ማን ነው? ለሞት የሚሳተፍስ ማን ነው? ብሎ ጮኸ። ልጁ አብደላህ፣ ዲራር ኢብን አልአዝወርና አጎቱ ሐዲስ ኢብን ሂሻም ቃል ገቡለት። የጀግኖቹ ቁጥር 400 ደረሰ። የሞት ብርጌድ ለመሆን ወሰኑ። ሰይድና ኻሊድ አታድርገው ኢክሪማ፣ ያንተ መገደል ለሙስሊሞች ከባድ ይሆናል አለው። ኢክሪማም እንዲህ አለ፣ ተወኝ ኻሊድ፣ አንተ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ቀደምት ነህ። እኔና አባቴ ግን በነቢዩ ላይ ከባድ ሰዎች ነበርን። ካለፈው ጥፋቴ እንድታበስልኝ ተወኝ አለው።
400 ጀግኖችን የያዘው የሞት ብርጌድ በመቶ ሺዎች በሚቆጠሩ ሮማውያን ላይ በኢክሪማ መሪነት ተንቀሳቀሰ። ራሳቸውን መስዋዕት በማድረግ የሮማውያንን ቀስትና ጦር ከሙስሊሞች ለመከላከል ወሰኑ። እንደ አንበሳ በካህዲዎቹ ላይ ዘለሉ። ከሮማውያን ሰራዊት ጋር አስገራሚ ውጊያ አደረጉ። በአላህ ፍቃድ የበላይነቱን መመለስ ጀመሩ። በዚህ ብቻ አላበቁም። ኢክሪማና ወታደሮቹ በሮማውያን ልብ መሃል ላይ ጥቃት ለማድረስ ወሰኑ። ሞትን ፈላጊ ሆነው በሰልፋቸው ውስጥ ገቡ። በካህዲዎቹ ጦር ውስጥም ክፍተት መፍጠር ቻሉ። በሺዎች የሚቆጠሩ ሮማውያንን ገደሉ። ከበባው ተፈታ። የሮማውያን ጦር ወደ ካምፑ አፈገፈገ። የእስላማዊ ጦር ራሱን መልሶ ለማደራጀት ጊዜ አገኘ። ኻሊድ ኢብኑል ወሊድ የአጎቱን ልጅ ኢክሪማን ሲፈልግ ከሁለት የብርጌዱ ወታደሮች ሐሪስ ኢብኑ ሂሻም እና አያሽ ኢብኑ አቢ ረቢዓ ጋር ወድቆ አገኘው። ደም በሁለቱ ላይ ይፈስ ነበር። ሐሪስ ኢብኑ ሂሻም የሚጠጣ ውሃ ጠየቀ። ወደ ኢክራማ ቢን አቢ ጀህል ተመልክቶ ለውሃ አቅራቢው መጀመሪያ ለኢክሪማ አጠጣው፣ እርሱ ከኔ በላይ ተጠምቷል አለው። ውሃው ወደ ኢክሪማ ሲቀርብ ሊጠጣ ሲል አያሽን አጠገቡ አየና መጀመሪያ ለአያሽ ስጠው አለው። ውሃው አያሽ ጋር ሲደርስ መጀመሪያ ውሃ የጠየቀው ወንድሜ ሳይጠጣ አልጠጣም አለ። ሰዎች ወደ ሐሪስ ኢብኑ ሂሻም ሲመለሱ ነፍሱ ወጥታ አገኟት። ወደ ኢክሪማ ሲመለሱ እርሱም ሰማዕት ሆኖ አገኙት። ወደ አያሽም ሲመለሱ እርሱም ትንፋሽ ቆሞ አገኙት። ኢክሪማ ልጁና አብዛኛው ቡድኑ በሮማውያን ሰልፍ ውስጥ መስዋዕት ሆኑ። ለአላህ የገቡትን ቃል እውነት አደረጉ። በአምስተኛው ቀን መሃን በወታደሮቹ ላይ ያለውን ከፍተኛ ድካምና የወኔ መጥፋት ተመለከተ። በቁጥር ብልጫ ቢኖራቸውም በሙስሊሞች ላይ ድል ማግኘት አልቻሉም። መሃን ለኻሊድ ለጥቂት ቀናት ውጊያ እንዲቆም ድርድር ላከ። ኻሊድ የሮማውያንን ወኔ እንደ ቀድሞ እንዳልሆነ ስላወቀ ተደሰተና ድርድሩን ውድቅ አደረገ። ኻሊድ ኢብኑል ወሊድ እቅዱን ለመቀየር ወሰነ። እርሱ ማጥቃት እንዲጀምር የጦር ሰልፉን ማስተካከል ጀመረ። 8000 ፈረሰኞችን የያዘ ትልቅ ቡድን አደራጀ። ይህም የሮማውያንን ግራ ክንፍ ለመምታት ከቀኝ ክንፍ ጋር እንዲቀላቀል ነበር። በሌሊት 500 ፈረሰኞችን በዲራር ኢብኑል አዝወር መሪነት ከሮማውያን ካምፕ ጀርባ ባለው ጠባብ መሻገሪያ ላይ ላከ። ይህም ሮማውያን ለማምለጥ የሚሞክሩትን ሙከራ ለመግታት ነበር። በስድስተኛውና በመጨረሻው ቀን ኻሊድ በሮማውያን ግራ ክንፍ ላይ አተኮረ። ንጋት ላይ ሙስሊሞቹ እንደ ጎርፍ ወደ እነርሱ ፈሰሱ። እንደ ተራቡ አንበሶች ዘለሉባቸው። የሙስሊሞች ትኩረት በሮማውያን ግራ ግንባር ላይ ነበር። አምር ኢብን አልዓስ በግራ ክንፋቸው ላይ ጠንካራ ጥቃት ሰነዘረ። ኻሊድ ያዘጋጃቸው የፈረሰኞች ቡድንም አጠቃ። ከባድ ውጊያ ከተደረገ በኋላ የሮማውያን ግራ ክንፍ ማፈግፈግ ጀመረ። ሹርሃቢል ኢብኑ ሐስና የመካከለኛው ጦር ቀኝ ክንፍ አዛዥ ግራ ክንፉን ከመካከለኛው ጦር ለመለየት ውጊያውን አፋፋመ። እዚህ ጋር ወሳኙ ቅጽበት መጣ። ኻሊድ ፈረሰኞቹን ይዞ ከውጊያው ሜዳ ወጣና በሮማውያን ግራ ክንፍ ላይ በመዞር ከኋላ መምታት ጀመረ። መሃን ይህንን ሲያይ የሮማውያን ፈረሰኞች ሁሉ በመካከለኛው ጦር ጀርባ እንዲሰበሰቡና በሙስሊም ፈረሰኞች ላይ የመልሶ ማጥቃት እንዲያደርጉ አዘዘ። ነገር ግን መሃን ፈጣን አልነበረም። የሙስሊም ፈረሰኞች ቀላል ትጥቅ የነበራቸውና ለመዞር ብቁና ዝግጁ ነበሩ። ኻሊድ የሮማ ፈረሰኞች ገና ለመመለስ ሲዘጋጁ አጠቃቸው። ከፍተኛ ጉዳት አደረሰባቸው። የቤዛንታይን ፈረሰኞች በግርግር ወደ ሰሜን መሸሽ ጀመሩ። በመቀጠልም ኻሊድ በሮማውያን የግራ ክንፍ እግረኞች ላይ በተለይም የአርመን ወታደሮች የጦሩ እምብርት ቀጥተኛ ጥቃት ሰነዘረ። እነርሱም በመሃን የግል አመራር ስር ነበሩ። ጥቃቱ በሶስት አቅጣጫ በአንድ ጊዜ ሆነባቸው። የሮማ ፈረሰኞችም ረዳት አልሆኑላቸውም። የሮማውያን ግራ ክንፍ በአላህ ፍቃድ ሙሉ በሙሉ ወደመ። የተቀሩት የሮማ ጦር ክፍሎች ተሸነፉ። አንዳንዶቹ በድንጋጤ በዘፈቀደ ተበታተኑ። የሸሹት የቤዛንታይን ወታደሮች በወንዙ አቅጣጫ ወዳለው ጠባብ መሻገሪያ ደረሱ። ኻሊድ እንደገመተው ዲራር ኢብኑል አዝወርና ቡድኑ እዛ ይጠብቋቸው ነበር። የሮማውያን ጦር በፈረሰኞችና በእግረኞች መካከል ተከበበ። በቅጽበት ተሸነፉ። እንደ ንስር አሞራ ለቀሟቸው። ለማምለጥ መንገድ ፈለጉ፣ ነገር ግን አልቻሉም። አንዳንዶቹ ወደ ገደል ወደቁ፣ ሌሎቹ ተገደሉ፣ እንዲሁም ተማረኩ። በዚህም የእርሙክ ጦርነት አበቃ። ኻሊድና ቡድኑ የመሃንን ርዝራዞች ተከታትለው አገኛቸው። መሃንም በአንድ ሙስሊም ተዋጊ እጅ ተገደለ። ተዋጊውም በአላህ ይሆንብኝ መሃንን ገድያለሁ እያለ ጮኸ። በኤርሙክ ጦርነት ከ50,000 እስከ 70,000 ሮማውያን ተገደሉ። ከ10,000 እስከ 20,000 ተማረኩ። የኤርሙክ ጦርነት ከታላላቅ እስላማዊ ጦርነቶች አንዱና በሙስሊሞች መስፋፋት ላይ ትልቅ አሻራ ያሳረፈ ነበር። ውጊያው ለ6 ተከታታይ ቀናት ቆይቷል።
የታሪክን ሂደት የቀየረና በወቅቱ የነበረው ትልቅ ኢምፓየር ውድቀት መጀመሪያ ሆነ። ሮማውያን ጦር በወቅቱ የዓለም ጠንካራው ጦር መራር ሽንፈት ደረሰበት። ሄራክሊየስ በእርሱና በመንግስቱ ላይ የደረሰውን ጥፋት ተረዳ። በዚህ ድል ሙስሊሞች በሻም ምድር ረጉ። ከዚያም ወደ ሰሜን አፍሪካ መስፋፋት ቀጠለ። የኤርሙክ ጦርነት እስከ ዛሬ በወታደራዊ ታሪክ ውስጥ ይጠቀሳል። ትንሽ ወታደራዊ ኃይል በጥበበኛ አመራር እንዴት በትጥቅና በቁጥር የሚበልጠውን ኃይል እንዳሸነፈ ይገረማሉ። ነገር ግን ድል ከአላህ ዘንድ እንጂ ከሌላ አይደለም። የነብዩ ሰለላሁ ዐለይሂ ወሰለም ተስፋ ስለ ፋርስና ሮም መሸነፍ እውነት ሆነ። ታሪኩን ከወደዳችሁት ቪዲዮውን ላይክ፣ ሌሎች ታሪኮች ደግሞ እንዲደርሷችሁ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልን ስንል በአክብሮት እንጠይቃለን።